እጣን ምን ይባላል? ኢንሴንስ። ያ ኢንሴንስ ካላችሁ ልክ ነው። እጣን ኢንሴንስ ይባላል። ኢንሴንስ። ለምሳሌ she added the incense on the charcoal. she added the incense on the charcoal. ከሰሉ ውስጥ ኢንሴንሱን ወይም እጣኑን ጨመረችው ማለት ነው። እጣን ለስነ ስርዓቱ ውበት ይጨምራል ለማለት ከፈለግ ስነ ስርዓት ያው ሴሬሞኒ ብለናል። so incense added beauty to the ceremony. incense added beauty to the ceremony ብለን መግለጽ እንችላለን። 12ኛ ቄጤማ ወይም ሳር ለማለት ታውቁታላችሁ። ግራስ ማለት ነው። ወለሉ ላይ አረንጓዴ ሳር ወይም ቄጤማ ጎዘጎዘች ለማለት she spread green grass on the floor. she spread green grass on the floor መሬት ላይ ማለት ነው። ወለል ላይ ለማለት ነው። ፍሎር ስፕሪድ መበተን አይደል? ያ ስለዚህ በተነችው ወይም ጎዘጎዘችው ለማለት ነው። እሺ 13ኛ ላይ ደርሰናል። እንግዳ ተቀባይነት ባህላችን ነው። በተለይ በፊት ሰው እንግዳ ተቀባይነት ለማለት hospitality እንላለን። ለምሳሌ የቡና ስነ ስርዓቱ ጠንካራ እንግዳ ተቀባይነታችንን ያሳያል ለማለት ከፈለግ the coffee ceremony shows strong hospitality. the coffee ceremony shows strong hospitality. እንግዲህ ሴሬሞኒ ያው ስነ ስርዓት ማለት እንደሆነ አይተናል። hospitality ደግሞ እንግዳ ተቀባይነት ጠንካራ የሆነ ለማለት ደግሞ strong የሚለውን ተጠቅመናል። ቡና ማቅረብ የእንግዳ ተቀባይነት ምልክት ነው ማለት ከፈለግ serving coffee is a sign of hospitality. serving coffee is a sign of hospitality ማለት ይችላል። ድባብ አለ በቡና ስርዓቱ ላይ ድባብ አለ። ያ ድባብ ምን ይባላል? አትሞስፌር ካላችሁ ልክ ናችሁ። ኦኬ ስነ ስርዓቱ ሰላማዊ ድባብ ይፈጥራል ለማለት the ceremony creates a peaceful atmosphere. the ceremony creates a peaceful atmosphere. የቡናውና የዕጣኑ ሽታ ድባቡን አፍክቶታል ለማለት the smell of coffee and incense brighten the atmosphere. the smell of coffee and incense brighten the atmosphere ማለት እንችላለን። ያው brighten ማለት ፈካ ማለት ወይም አጉልቶታል ለማለት ነው። ኦልራይት ሌላኛው ቮካብላሪ ደግሞ መዓዛ ወይም ጥሩ ሽታ ምን ይባላል? አሮማ ይባላል። ቡና ሲፈላ መዓዛውን እወደዋለሁ ለማለት I love the aroma when the coffee is brewing. I love the aroma when the coffee is brewing ብለን መናገር እንችላለን። መዓዛው ሁሉንም ሰው ያስደስታል ማለት ከፈለግን ደግሞ the aroma makes everyone excited. the aroma makes everyone excited ማለት እንችላለን። መሰብሰብ ወይም አንድ ላይ መሆን ምን ይባላል? ኮሌክት አላችሁ። ሰው ሲሰበሰብ አንድ ላይ ምን ይባላል? ጋዘር። ሰው አንድ ላይ መሰብሰብ ጋዘሪንግ ይባላል። ለምሳሌ ስነ ስርዓቱ የቤተሰብ መሰባሰብ ነው ለማለት ከፈለግን the ceremony is a family gathering. the ceremony is a family gathering ማለት እንችላለን። ሌላው መርሳት የሌለብን ነገር ቡናው ከፈላና ከሰከነ በኋላ ይቀዳል አይደል? ሰው መቅዳት ምን ይባላል? ፖሪንግ መቅዳት ማለት ነው። ለምሳሌ ቡናውን በዝግታ እየቀዳችሁ ነው ማለት ከፈለግን she is pouring the coffee slowly. she is pouring the coffee slowly ማለት ትችላላችሁ። ያው slowly በዝግታ ለማለት ነው። ቡናውን ፖር እያደረገች ነው እየቀዳች። መቅዳት ጥንቃቄ የተሞላበት እጅ ይጠይቃል ማለት ከፈለግን pouring requires careful hands. pouring requires careful hands. ያ pouring ማለት ያው መቅዳት ብለናል። require ይጠይቃል ነው። ምን careful ጠንቃቃ የሆኑ እጆች ይጠይቃል ማለት ነው። 18ኛው ደግሞ ጨዋታ። በመሃል ጨዋታ ንግግር አለ አይደል? ምን ይባላል? ኮንቨርሴሽን ካላችሁ ልክ ናችሁ። ኮንቨርሴሽን ጨዋታ ማለት ነው። ለምሳሌ ቡና እየጠጣን ጥልቅ የሆነ ጨዋታ አደረግን ለማለት we had a deep conversation while drinking coffee. we had a deep conversation while drinking coffee. እንግዲህ ዲፕ ያልነው ጥልቅ የሆነ ለማለት ነው። while የምትለዋ ደግሞ ይሄ እያለ የተፈጠረ ነበር ለማለት while የምትለዋን ቃል እንጠቀማለን። ቡናና ጨዋታ አንድ ላይ አብረው ይሄዳሉ ማለት ከፈለግን ደግሞ coffee and conversation always go together. coffee and conversation always go together. እንግዲህ ሁልጊዜ አብረው ይሄዳሉ ማለት together አለ። ሁልጊዜ always go together አንድ ላይ ይሄዳሉ ሁልጊዜ ለማለት ነው። ያው እንግዲህ ቡና ጣዕም አለው ሲጠጣ flavor ጣዕም ተብሎ ይጠራል። ለምሳሌ የወፍራም ቡና ጣዕም እወዳለሁ ማለት ከፈለግን I love the flavor of strong coffee. I love the flavor of strong coffee ማለት እችላለሁ። ትኩስ የቡና ፍሬዎች ምርጥ ጣዕም ይሰጣሉ ማለት ከፈለኩ fresh beans give the best flavor. fresh beans give the best flavor. fresh ያልናቸው ትኩስ ለማለት ነው። ቢንሶች ደግሞ እነዚህ የቡና ፍሬዎች ናቸው። ኦልራይት 20ኛው ነው የመጨረሻው መዝናናት።
ምን ይባላል? ሪላክሴሽን። ሪላክሴሽን ማለት መዝናናት ወይም ፈታ ማለት። ሰዎች ለመዝናናት ቡና ይጠጣሉ ማለት ከፈለጋችሁ people drink coffee for relaxation። people drink coffee for relaxation። ሪላክሴሽን ያው መዝናናት ማለት ነው። ሌላ የመጨረሻ ምሳሌ ሞቅ ያለው ድባብ ለመዝናናት ይረዳል ማለት ከፈለጋችሁ the warm atmosphere helps with relaxation። the warm atmosphere helps with relaxation። ዋርም ማለት ሞቅ ያለው እንግዲህ ድባብ ደግሞ አትሞስፌር እንደሆነ አይተናል። ስለዚህ ሞቅ ያለው ድባብ ለመዝናናት ይጠቅማል። እዚህ ጋር አብራችሁ የምትይዙት ነገር ሄልፕ ብላችሁ ዊዝ ነው የምትጠቀሙት፣ ከዛ ናውን ነው የምትጠቀሙት። ይሄ ናቹራል ንግግር ነው። ሄልፕ ፎር ልትሉ ትችላላችሁ። ለምሳሌ ግን ሄልፕ ዊዝ ነው የምንለው። አሪፍና ናቹራል የሆነ እንግሊዘኛ ይሆንልናል። ሄልፕ ዊዝ ብለን ከቀጠል ናውን ካስገባል። አሁን አንድ ላይ ሃያውንም አንድ ጊዜ ለማስታወስ እንከልሳቸውና ምን አይተናል? ሴርሞኒ ስነ ስርዓቱ፣ ኮፊ ቢንስ የቡና ፍሬዎች፣ ሮስቲንግ መቁላት፣ ግራይንዲንግ መፍጨት፣ ፓውንድ መውቀጥ፣ ብሩዊንግ ማፍላት፣ ሰርቪንግ ማቅረብ፣ ኮፊ ፓት ጀበና፣ ኮፊ ካፕስ ስኒዎች፣ ቻርኮል ከሰል፣ ኢንሴንስ ዕጣን፣ ግራስ ሳር ወይም ቄጤማ፣ hospitality እንግዳ ተቀባይነት፣ አትሞስፌር ድባብ፣ አሮማ መዓዛ፣ ጋዘር መሰብሰብ፣ ፑሪንግ መቅዳት፣ ኮንቨርሴሽን ጭውውት ወይም ንግግር፣ ፍሌቨር ጣዕም፣ ሪላክሴሽን መዝናናት። እንግዲህ ከ20 በላይ የሆኑ ስለ ቡና አሰራር የሚያሳዩ ቮካብለሪዎችን አይተናል። ቪዲዮ ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰባችን ተቀላቀሉ። ታንክስ ፎር ዋቺንግ። ፈጣሪ ሀገራችን ይባርክ።